ያን ያረክልኝን የማረሳው ለእኔ ብለህ ነው ሞቴን የሞትከው የሕይወቴ ቤዛ ባትሆን ኖሮ የትገኝ ነበረ ያኔ ድሮ። አጠፋለሁ እያልክ ቤተሰብ የሚበጠበት ልጅ አለ እዛ ጋር በምን ይሁንልህ? በምን? በመርዝ፣ በጥይት፣ በቦምብ፣ በመኪና በምን ይሁንልህ? መኪና ካልገዛች በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ ሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ምን አለ ብትሞቱ? ችግሩ እኮ አትሞቱ። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረቅ። አታሞትም። አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄልክ ስንል ትመጣለህ። ክልሽ ካጣሁት እሞታለሁ ያልሽው ህይወት ለምን አንቺን ይቀጥፍሻል? ወኢታሃቡ ወፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት። ኦወበልዎ ለእግዚአብሔር ነው ወእንበየ በልዎ ለሰይጣን። ለእግዚአብሔር እሺ በሉት፣ ሰይጣንንም ቢበሉት። ራስን አጥፋ ሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው። ክፉ ሐሳብ ከአንቺ እንዲርቅ ያልፋል እኮ። ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። በገዛ ስጋው ላይ ሰው ስልጣን የለውም። ራስን ማጥፋት ኃጢአት እኮ ነው። እግዚአብሔር በዚህ መንገድ የሄዱትን እሱ በምህረቱ ይማራቸው። ግን ኃጢአት ነው፣ ወንጀል ነው። ብንሄድ ይሻላል። ወዴት? ስህተት ሰርቶ መንግሥተ ሰማያት ይገባል እንዴ? ተው እንጂ። ብዙ መናገር እንፈልጋለን በዚህ ዙሪያ። ወገኖቻቸውን በዚህ ያጡ ሰዎች እንዳይሳቀቁ እንፈልጋለን። ይህንን ስንፈራ ደግሞ ሌሎችን እያጣን ነው። ራስን ማጥፋት ኃጢአት ነው። ይህን እንዳትረሱ። ስለዚህ አይኖቻችን ተሻግረው ይዩ። ያልፋል። የወጠረን ያስጨነቀን ነገር ሰይጣን እንደ ስንዴ ሊያበጥረን ነው፣ እንደ ፈረስ ሊጋልበን። ብዙ ሰዎች ስሜታውያን ሲሆኑ ሰዎች አይኖቻቸውን አይኑ ያደርጋል፣ ህሊናቸውን ጓዳ፣ ልባቸውን ሰሌዳ ያደርጋል፣ አይምሮአቸውን ዙፋን ያደርጋል። ሰይጣን ስሜታችንን ከተቆጣጠረን ገሎን ነው የሚሄደው። ለዲያብሎስ እድል ፈንታ አትስጡት። አይኖቻችሁ ተሻግረው ይዩ። ቁሳቁስ አያስደንግጣችሁ። ወዮ መጥፋታችን ነው አለ። አይዞህ፣ በእኛ ዘንድ ያሉት በእነርሱ ዘንድ ካሉ ይበልጣሉ።